ይህ ከኢትዮጵያ የእግዚአብሔር መንግሥት የተላለፈ ድምፅ ነው። አንበሳ ዘእምነገደ ይሁዳ ኢየሱስ ክርስቶስ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ ኢትዮጵያዊ ንጉሠ ጽዮን ወንጉሠ ነገሥት ዘኢትዮጵያ ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ድንግል ማርያም እሙ ለአምላክነ ወእምነ ዘዚአነ ንግሥተ ጽዮን ወንግሥተ ነገሥታት ዘኢትዮጵያ ለእውቀት ለጥበብ የታሪክ ክብራችን የታሪክ ክብራችን ኢትዮጵያዊነት የመጠቀና የጠለቀ የሰፋን ባህር ያለው ይኸውም ለኢትዮጵያ እንዲሁም ላለፉትና ለዛሬዎቹ ለወደፊቶቹ ኢትዮጵያውያንና ኢትዮጵያት ብቻ ተለይቶና ተወስኖ የተሰጠ እየተሰጠ ያለና የሚሰጥም አለመሆኑ ነው። ነገር ግን በዘመነ አዲስ ኪዳን ሞክሼው ወይም መሰሉ እንደሆነው እንደ ክርስቲያንነት ሁሉ የሰው ዘር በመላ ተጠቃሎ በመለኮታዊቷ መንግሥት ስር ተዋህዶ አንድ እንዲሆንበት እግዚአብሔር አምላክ ለፍጥረት ዓለሙ ደህንነትና መልካም ሕይወት አዘጋጅቶ የዘረጋው ዘላለማዊ ዕቅድ ነው እንጂ። ይህም በምድር ላይ ላለው ለሰው ልጆች ችግር ሁሉ የመጨረሻው መፍትሄ እንደሚሆን ይታመናል። ኢትዮጵያውያንና ኢትዮጵያውያት በተከታታይ የፈጸሙትን እኒህን ቅዱሳት ኪዳናት ከመጀመሪያው እስከ መጨረሻው ማለትም ከአዳምና ሔዋን የፍጥረት ዘመን አንስቶ በዘመነ ስጋዌ እስከ ኢየሱስ ክርስቶስና ድንግል ማርያም መገለጥ ድረስ ያልተቆጠበና ያልተገደበ ወደር የሌለውን መስዋዕትነት በመክፈል በሙሉ ጠብቋቸው ኖረዋል። ኢየሱስ ክርስቶስ የኢትዮጵያ አካላዊትና አማናዊት መገለጫ ከሆነችው ከድንግል ማርያም በሰውነት በተወለደ ጊዜ እነዚህ ቅዱሳት ኪዳናት በእርሱ ስጋዌ ፍጹም የሆነውን አካላዊና አማናዊ ግዝፈትን መቀዳጀታቸው ታወቀ። በዚህም ከእግዚአብሔር የተነገሩት የትንቢት ቃላት ሁሉ የመጨረሻውን ብቃት አግኝተው መፈጸማቸውና እግዚአብሔር ለፍጥረቱ ያዘጋጀው መለኮታዊ ዕቅድ ከተወጠነለት ግብ መድረሱ ተረጋገጠ። በሰብአዊ ተፈጥሯችን የዘር ግንዳችን የሆኑት አዳምና ሔዋን ከፈጣሪያቸውና ከአምላካቸው ከእግዚአብሔር ያገኙትና እርሱ ከእነርሱ እነርሱም ከእርሱ ጋር እርስ በርሳቸው የሚነጋገሩበት የነበረው የመጀመሪያው የሰው ልጆች ቋንቋ ግዕዝ ነው። ከዚህ ግንዛቤ የተነሳ በፍጥረት የልደት ዘመን ወአሃዱ ነገሩ ለኩሉ ዓለም ወአሃዱ ቃሉ ማለትም የሰው ሁሉ ቋንቋው አንድ አነጋገሩም አንድ ነበር ተብሎ በቅዱሳት መጻሕፍት ተመዝግቦ የሚዘከረው ያ አንድ ቋንቋ ያ አንድ ንግግር ግዕዝ መሆኑን በእምነት መረዳት ይቻላል። ኖህና ሚስቱ ሃይከል ሦስቱ ልጆቻቸው ሴም፣ ካም፣ ያፌትና ሦስቱ ሚስቶቻቸው ምድርን ከጥፋቷና ከርኩሰቷ ሊያጸዳት ካጥለቀለቃት የውሃ ሙላት የዳኑባት መርከብ
ባረፈችበት መሬት ላይ በማህበረሰብነት መኖር ከጀመሩ በኋላ ወልደውና በጋብቻ ተዋልደው እየበዙ ከሄዱም በኋላ ዓለሙን ተከፋፍለው እስከ ተበታተኑበት ጊዜ ድረስ ይነጋገሩበት የነበረው ቋንቋቸው ይኸው ግዕዝ ነው። ዘፍጥረት ምዕራፍ 11 ከቁጥር 1 ጀምሮ። አምሃርኛ በመካከለኛው ምስራቅ አጠራሩ አራማይክ የሚባለው በተመሳሳይ ትርጉሙ ነፃ ሕዝብ ላሰኘው ለአማራነት መለያ ቋንቋ እንደመሆኑ መጠን እነዚያን የግዕዝ ተናጋሪዎቹን ኢትዮጵያውያንና ኢትዮጵያያትም ከግዕዝ ቋንቋቸው የተነሳ ራሳቸው ነፃ ሆነው ሌላውንም ነፃ የሚያወጡ ናቸው ለማሰኘት አጋዚያን ይባሉ እንደነበረ ይታወቃል። ከዚህ የሚከተሉት 7 እውነታዎች የግዕዝን ምንነትና ማንነት በአዎንታዊ መልኩ በቀላሉና በግልጽ አስረግጠው በአጽንኦት ያስረዳሉ። አንደኛ፣ የራሱ የግዕዝ ትርጉም መጀመሪያ እና ነፃ ማለት መሆኑ። ሁለተኛ፣ በ7 ብዛት የሚወሰን ቁጥር መለኮታዊ ምስጢር ያለበት መሆኑን በማስገንዘብ እያንዳንዱ የግዕዝ ፊደል ወይም ሆሄ በስም በመልክና በድምፅ ይዘቱ በተቀዳጃቸው በ7 ፍጹማን ባህሪያት ተለይቶ መታወቁ። ሶስተኛ፣ የእያንዳንዱ የግዕዝ ፊደል አሌፋት የመጀመሪያ ቅርጽ አፍ ሳያስከፍት ግዑዝ በሆነውና ግዕዝ በተባለው በተፈጥሮ ድምፅ ብቻ መነገሩ። አራተኛ፣ የሚለው የፊደላችን አሌፋት መነሻ በግዕዝ ፍጹም ያማረ የሚል ትርጉም ባለው አዳም በሚል ቋንቋ በወንድና በሴት ጾታዎች ለተገለጹት ለመጀመሪያዎቹ ሕያዋን ፍጡሮች መገኛ ይሆን ዘንድ በአንድ አካልነትና በአንድ ባህርይነት በእግዚአብሔር መልክ ለተፈጠረው ቀዳሚው ሰው መጠሪያ ሆኖ መሰጠቱ። አምስተኛ፣ በመላው ዓለም ያሉ ሌሎቹ የሰዎች ቋንቋዎችና ፊደሎቻቸው በተናጋሪዎቻቸው ሕዝቦች ወይም ጎሳዎች ስሞች ሲጠሩ ግዕዝ ግን በራሱ ስም ብቻ መጠራቱ። ስድስተኛ፣ በምድር ላይ የሚኖሩ የሰው ልጆች ሁሉ ተወልደው በሕፃንነታቸው መናገር በሚጀምሩበት ጊዜ ቋንቋዎቻቸውና ፊደሎቻቸው የተለያዩ ሲሆኑ አፋቸውን ለመፍታት አባቶቻቸውና እናቶቻቸውንም ለይተው ለመጥራት አባባ እና እማማ እያሉ የሚለማመዱባቸው አብ 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 እና እም የሚሉት ቃላት በቀጥታ አባት አባት አባት፣ እናት 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 የሚል ፍቺ ያላቸው ፍጹም ግዕዝ መሆናቸው። ሰባተኛ፣ ለግዕዙ ፊደላችን መደበኞች የሆኑት 22ቱ አሌፋት ቁጥራቸው እግዚአብሔር በ6ቱ ቀኖች በሠራቸው በ22ቱ መደበኞች ፍጥረታት ልክ መሆኑና ራሳቸው አሌፋቱ እያንዳንዳቸው የእግዚአብሔር መታወቂያ ስሞች መሆናቸው ብቻ ሳይሆን በስያሜ በመልክና በድምፅ ይዘታቸው ከተቀዳጁት ከመለኮታዊው ሰባትነታቸው ጋር በእ ጀምረው በኦ የሚፈጽሙ በመሆናቸው አነ ውእቱ አልፋ ወኦ፣ አነ ቀዳማዊ ወአነ ዳሃራዊ ርእስ ወማዕለቅት ማለትም በቃልነቴ ለማንነቴ መገለጫ መነሻ እንደሆነው እንደ እ እና ዳረሻው እንደሆነው እንደ ኦ አሌፋት እኔ ፊተኛው እና ኋላኛው መጀመሪያውና መጨረሻው ነኝ ብሎ
ኋላ ኢየሱስ ክርስቶስ በተባለበት መጠሪያው ራሱን በሰውነት የገለጸው እግዚአብሔር በዚህ የግዕዝ ስሙ ማንነቱ የታወቀበትና አምልኮቱ የሚፈጸምበት ቋንቋና ፊደል ሆኖ በሕያውነት እነሆ እስከ ዛሬ ወደፊትም ለዘላለም እንዲቀጥል ማድረጉ ናቸው። የዮሐንስ ራእይ ምዕራፍ 22 ቁጥር 13